ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከፋኖ ዴይሊ የዕለተ ሰንበት ሰኔ 8 ቀን 2017 ዓ.ም የእኩለ ቀን አበይት መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ውድ አድማጭ ተመልካቾቻችን እናንተም በያላችሁበት ዓለሙናችሁ እንደየሰዓት አቆጣጠራችሁ ሰላምታችን ይደርሳችሁ ዘንድ አክብሮታዊ ምኞታችን ነው። የፋኖ ዴይሊ የመረጃ ሰዓትን በመጠበቅ ዝርዝሩን እንድታደምጡ መረጃዎችም እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ የደወል ምልክቱንም በመጫን ወዳጆቻችን እንድትሆኑ አክብሮታዊ ግብዣችን ነው። ለወዳጅ ዘመዶቻችሁም ሼር በማድረግ መረጃውን እንድታጋሩ እንጠይቃለን። ከፋኖ ዴይሊ ለዛሬ እኩለ ቀን ያዘጋጅናቸው አበይት መረጃዎችን እንነግራችኋለን። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና 9ኛ ሳሙኤል አወቀ ክፍለ ጦር ከአገዛዙ ኃይል ጋር ከፍተኛ ግብግብ ላይ ስለመሆኑና ድልም እያስመዘገበ ስለመሆኑ መረጃ ደርሶናል። ፋኖ ዴይሊ በዛሬው ዕለት 10ኛ ዓመቱ የተቆጠረውን የወጣቱ ተሟጋች ሳሙኤል አወቀን የተሰዋበትን ቀን እንዘክራለን። ወጣቱ ተሟጋች ሳሙኤል አወቀ ሰኔ 8 ቀን 2007 ዓ.ም ነበር በግፈኞች የተገደለው። ዛሬ 10 ዓመት ሞልቶታል። የሰማዕቱ ሳሙኤል አወቀ መልእክትን እንደወረደ ወደ እናንተ ጆሮ የምናደርስ ይሆናል። ወደ አድማጭ ተመልካቾቻችን ሽመልስ አብዲሳ የሁለቱም ክልል መሪ መሆኑን ያሳየበት ሚስጥራዊ ስብሰባ በናዝሬት ተካሂዷል። ጀርባችሁን ለህዝባችሁ ሰጥታችሁና የህዝብ ጠላት ተባባሪ ሆናችሁ ለሞታችሁ እንኳን ክብርና እውቅና ከማይሰጧችሁ ጎን ተሰልፋችሁ ለምታልቁ ኑ ሚሊሻና አድማ ብተና አባላት መልእክቱ ይድረሳችሁ ሲል ዓለም አቀፍ ፋኖ ሚዲያ መረጃ አጋርቷል። እኛም ወደ እናንተ ጆሮ የምናደርሳችሁ ይሆናል። በተለያዩ አውደ ግንባሮች በርካታ ድሎች እየተመዘገቡ ዛሬም ቀጥለዋል። እስከ ፍጻሜው ድረስ አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን በዝርዝር እየነገርናችሁ ቆይታ እናደርጋለን። መልካም ጊዜ ይሆንላችሁ። ቀዳሚ የምናደርገው ታሪክን ወደ ኋሊት እንመለስና ከዛሬ 10 ዓመት በፊት ሰኔ 8 ቀን 2007 ዓ.ም ምን ነበር የሚለውን እናስታውሳችሁ። ወጣቱ የሰብአዊ መብት ተሟጋች የዲሞክራሲ እንዲያብብ ትልቅ አስተዋጽኦ እያደረገ ፖለቲካዊ ውክልናን በምርጫ ብቻ ሲሟገት የነበረውን ወጣቱ ሳሙኤል አወቀን ያስታውሰናል። ወጣቱ ሳሙኤል አወቀ ሰኔ 8 ቀን ነበር በዚህች ቀን 2007 ዓ.ም በግፈኞች የተገደለው። ሰማዕቱ ሳሙኤል አወቀ ምን ብሏል? በወቅቱ የተለያዩ መረጃዎች እየወጡ የነበረ ቢሆንም ከቀናት በኋላ ግን ትክክለኛው መረጃ ወጥቷል። ወደ ደብረ ማርቆስ ከተማ ነዋሪዎች ሰማያዊ ፓርቲን የመረጣችሁ ከ25000 በላይ መራጮች ኮሮጆውን እርሱትና በተጨማሪም በ31 ዩኒቨርሲቲ የምትገኙ ከ14000 በላይ ሰማያዊ ፓርቲን የመረጣችሁ ሌሎች ደጋፊዎችና የኢህአዴግ አባላትም የማያፍረው ብአዴን ኢህአዴግ ድምፅ መቀማቱ ሳያንስ በ21 8ኛው ወር 2007 ዓ.ም ግንቦት ወር ማለት ነው አፍነው ደብድበው ከሞት መትረፌ ቆጭቷቸው እስር ቤት ለመወርወር ያለመከሰስ መብቴን እንኳን ተዳፍረው የሐሰት ክስ እየፈጠሩ ነው። በስልኬ እየተደወለም ያለ ፍላጎቴ ደህንነት እያስገደደኝ ይገኛል። ተገደልኩም ታሰርኩም ታንፈኩም ነጻነት አይቀርምና ለማስረጃነት የደህንነቶችን ስም ፎቶግራፍና አድራሻ እንዲሁም በሐሰት ምስክርነትና ከሳሽነት የተደራጁ አካላትና ዋና ተወካዮች የደብረ ማርቆስ ከተማ 04 ቀበሌ አመራሮችና ፖሊስ ለታሪክ አስመዘግባለሁ። ማንኛውም የምከፍለው ዋጋ ለሀገሬና ለነጻነት ነው። ከታሰርኩም ህሊና አይታሰርም። ከገደሉኝም ትግሌን አደራ፣ በተለይ የኔ ትውልድ አደራ። አገራችን የወያኔ ዘረኞች ብቻ መፈንጫ መሆን የለባትም። ትግላችን የነጻነት ጉዟችን፣ ጎርባጣ መዳረሻችን ነጻነት፣ ታሪካችን ዘላለማዊ ነው ብሎ ነበር ወጣቱ እውቁ ተሟጋች ሳሙኤል አወቀ አለም። የሰማያዊ ፓርቲ የደብረ ማርቆስ የህዝብ ተወካዮች እጩ ተወዳዳሪ ነበር በዕለቱ። ያኔ ሳሙኤል ብቻ ሳይሆን በርካታ ወጣቶች የተገደሉበት፣ በርካቶች በፖለቲካዊ እይታቸው ብቻ እየተሸማቀቁ ወደ እስር የተወረወሩበት፣ በእስር ብቻ ያልበቃቸው ከፍተኛ ሰብአዊ በደል የደረሰባቸው እንደ ሰው ተፈጥረው እንደ እንስሳት ከፍተኛ ግፍና በደል በአገዛዙ የደረሰባቸው ጊዜ ነበር። በዚያ ዘመን ወጣቶች ይታሰራሉ፣ ይታፈናሉ፣ አድራሻቸው ሳይታወቅ ይገደላሉ። ይህም አልበቃ ብሎት የአገዛዙ ኃይል አስክሬናቸውን ለአውሬ ይወረውረው ነበር። እናትና አባት እርማቸውን እንዲያወጡ ልጄ ዛሬ ይመጣል ዛሬ እያሉ አይን እያዩ የሚያነቡ ዛሬም ድረስ በርካታ የአማራ እናትና አባቶች አሉ። ለአሁኑ የህሉና ተጋድሎ መሰረት የጣለው ያኔው የህወሓት ኢህአዴግ ግፍና በደል የወለደው ነው።
የአማራ ህዝብ ያኔ ህፃን፣ ወጣት፣ አዋቂ ሳይል በርካታ የመብት ጥያቄዎችን በሰላማዊ ተቃውሞ ሰልፍ ይጠይቅ ነበር። በተለያዩ የመረጃ ማድረሻ መንገዶች ሁሉ ሀሳቡን ይሰነዝር ነበር። ይሁንና ግን አጸፋው ለጠየቃቸው ጥያቄዎች ስነ ስርዓት ያላቸው ምላሽ ከመስጠት ይልቅ ድብደባ፣ አፍናና ግድያ ነበርና ያኔው ሰላማዊ ተቃውሞ ሰልፍ እያደገ በመጠንም በአይነትም በቅርጽም እየተለያየ እነሆ አሁን ላይ የአማራ ህዝብ ነፍጡን አንስቶ ለሚገድለው አገዛዝና ስርዓት በነፍጥ እያናገረው ይገኛል። ነፃነቱን ለመመለስም ከፍተኛ ተጋድሎ እያደረገ ይገኛል። 10፣ 5፣ 20፣ 30 እያለ ከተለያየ ጎበዝ አለቃነት ወደ ወታደራዊ ቅርጽና ፎርም ያለው አደረጃጀቱን እያሳደገ ከሻለቃ፣ ከብርጌድ፣ ከክፍለ ጦር፣ ከኮርና ወደ እዝ ደረጃ በመሸጋገር በአሁኑ ሰዓት በአማራ ምድር ወደ አንድ የፋኖ አደረጃጀት ለመምጣት ከፍተኛ ትንቅንቅና ስራዎች እየተሰሩ ይገኛሉ። ከእግረኛ ወታደሮች እስከ ከፍተኛ ወታደራዊ መኮንኖች እስከ ጀነራል ማዕረግ ያላቸው በዚህ የአማራ የህልውና ታሪክ ትግል ላይ ከፍተኛ መስዋዕትነት አስከፍሏቸዋል። የአገዛዙ ስርዓትን የፋኖን ትጥቅ አስፈታለሁ፣ ትጥቁን ብቻ ሳይሆን ከነቀበቷቸው እንዲፈቱ አድርጋቸዋለሁ አለው አብይ አህመድ። ዛሬ ላይ ትጥቁን እያንጠባጠበ ከተራ ክላሽንኮቭ መሳሪያ እስከ ትልቁ ድሽቃና ሞርተር ከዚያም እስከ ዙ 23 የደረሰ መሳሪያን ለፋኖ እያስረከበ እግሬ አውጭኝ እያለ ወደ ቀበሮ ጉድጓዱ እየሸሸ ይገኛል። በዚህ የህልውና ተጋድሎ በርካታ ከፍተኛ ወታደራዊ አመራሮችም ተገድለዋል። በርካታ መሳሪያዎች ተማርከዋል። አሁን ላይ ፋኖ ወታደራዊ ቅርጽና ቁመናው አድጎ ከኢትዮጵያን ባሻገር በምስራቅ አፍሪካ ተፈሪና ሚዛን ሊያስጠብቅ የሚችል አንድ የወታደራዊ አደረጃጀት ቅርጽን እየመሰረተ መሆኑ የሀገር አቀፍ ብቻ ሳይሆን ዓለም አቀፍ ሚዲያዎች ጭምር እየዘገቡ ይገኛሉ። የነ አሜሪካ ኤምባሲ ጭምር በኢትዮጵያ የአሜሪካ ኤምባሲ እውቅና የሰጠበትን መግለጫ እስከ ማውጣት የደረሰበትን ተጋድሎ እያደረገ ይገኛል። የአማራ ህዝብ እያደረገ የሚገኘው የህልውና ትንቅንቅ አሁን ላይ ፍሬ እያፈራ በተለያዩ አውደ ግንባሮችም ድል እያስመዘገበ ቀጥሏል። ይህን ሁሉ እንድናወጋ ያስቻለን የወጣቱ ተሟጋች ሳሙኤል አወቀ 10ኛ ዓመት የመስዋዕትነት ቀን ዛሬ ታስቦ ውሏል። ወደ አድማጭ ተመልካቾቻችን በዚሁ ወደ አዲስ አበባ ሸዋ እናመራለን። በመሃል ሸዋ ሽመልስ አብዲሳ የሁለቱም ክልል መሪ መሆኑን ያሳየበት ምስጢራዊ ስብሰባ በናዝሬት ተካሂዷል። የኦሮሚያና የአማራ ክልልን ደርቦ የብአዴን ጀሌዎቹን አስከትሎ የሚመራበት ማለት ነው። ጀርባችሁን ለህዝባችሁ ሰጥታችሁ የህዝብ ጠላት ተባባሪ ሆናችሁ ለሞታችሁ እንኳን ክብርና እውቅና ከማይሰጣችሁ ጎን ተሰልፋችሁ ለምታልቁት ኑ ሚሊሻና አድማ ብተና አባላት መልእክቱ ይድረሳችሁ ሲል ዓለም አቀፍ ፋኖ ሚዲያ ያወጣው መረጃ እናገራችሁ። በኤሊሊ ሆቴል የተደረገው ምስጢራዊ ስብሰባ ምን ይላል? መጀመሪያ በመከላከያ ሰራዊት ነበር ለማሸነፍ ያቀር ነው፣ እሱን አልቻልንም። ስለዚህ ታንኩም ባንኩም በእጃችን ስለሆነ አማራውን የሚወጋ ከአማራው በገንዘብ ገዝተን ማዋጋት ጀመርን፣ ውጤትም አመጣን ይላል ሽመልስ አብዲሳ። አሁን መመቻችን የገንዘብ ካዝናችን ነው ብሏል። በዚህ ምስጢራዊ ስብሰባ ላይ ባደረገው ንግግር የገንዘብ ካዝናችን እስካልነጠፈ ድረስ በቀላልና በትንሽ ብር የአማራን ሚሊሻና አድማ ብተና እየገዛህና እያደራጀህ ፋኖ ነኝ ከሚለው አካል ጋር ፊት ለፊት እያጋጠምክ ከዚህም ከዚያም ያለው ከአማራም ወገን የሆነውን ማለት ነው ታስፈጀዋለህ። ለእኛ ይሄ ደስታ ነው፣ ቀዝቃዛ ውሃ እየተጎነጨን የምንመለከተው ቲያትር ሲል ያክላል ሽመልስ አብዲሳ። ይህ ባይሆንማ የተሸነፍነው መጀመሪያ ነበር፣ ሞክረንም አይተነዋል። ውጊያውን በእኛ መከላከያ ብቻ ለመጨረስ አቅደን መግባታችን ስህተት ነበር። በቀላሉ ነበር ያሸነፉን። አየህ ሀገር ስትመራ ጥቅሙ ባንኩም ታንኩም ያንተ ስለሆነ የባንኩን ገንዘብ ወደ ጦርነት አዋል ነው ለውጥ ማመጣንበት ይላል። አሁን ለእኛ ምቹ ሁኔታ ተፈጥሯል። ለሚሞት ሚሊሻና አድማ ብተና ችግር የለብንም። ያው ሲሞት ይከፈለ የነበረው ደሞዝ ለሌላ ምልምል እያስረከበ ነው የሚሄደው። አዲስ ምልምል እያስገባ ማዋጋት ነው፣ እርስ በርሱ ማስነጠስ ነው ይላል ሽመልስ አብዲሳ። ይህ እጅግ ሰቅጣጭና ነውር የሆነ ንግግርን በሚስጥራዊ ስብሰባ ቢያደርግም ለህዝብ በአደባባይ ወጥቷል። የመረጃ ነፍናፊዎች ከውስጥ የሆነውና የተደረገውን ንግግር ለህዝብ ይወቀው ሲሉ አድርሰዋል። አሁን በኮሌራ በወባና በተለያዩ በሽታዎች እየሞተ ያለው አማራ ቀላል እንዳይመስላችሁ። በራብ የሚያልቀውም ቀላል አይደለም። ይህንንም እንፈልገዋለን። በአጠቃላይ አባይን አይሻገሩ እንጂ ከሰማይ በታች ያለው ችግር አማራ ላይ ቢፈጠር እንዳላየን ማለፍ ብቻ ነው የኛ ስራ። ይህን ደግሞ እያደረግነው ነው። ለኦሮሞ የማይንበረከክ አማራ፣ ኦሮሞን ሲያናግር አንገቱን የማያቀረቅር አማራ ከእንግዲህ በኢትዮጵያ ሰማይ ስር እንዲኖር አይፈቀድለትም ብሏል ሽመልስ አብዲሳ። ናዝሬት ኢሌሌ ቁጥር 2 ሆቴል ላይ ባደረጉት ሚስጥራዊ ስብሰባ ከተናገረው በጥቂቱ ተቀንጭቦ ብቻ ነው ይህ ለእናንተ ወደ አድማጭ ተመልካቾቻችን ድረስ የተደረገው።
የሽመልስ አብዲሳ አውሬያዊ እጅግ አረመኔያዊ የሆነ አካሄዳቸው በዚህ ደረጃ እየተገለጠ ይገኛል። ይህ የአማራ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ በተለይ ደግሞ የአማራ ህልውና ትግል ይመለከተኛል የሚለው ሁሉ ሊያውቀውና ሊረዳው ይገባል። የፖለቲካ አካሄዳቸውና አረዳዳቸው በዚህ ልክ የሆነ እንስሳዊና አውሬያዊ ተግባር እንደሆነ ነው የሚያመላክተው። ከዚህ ቀደም እየተደረጉ የሚገኙ በአማራ ህዝብ ላይ እልቂትና ጭፍጨፋዎች ሆን ተብለውና ታቅዶላቸው እየተካሄዱ ስለመሆናቸው ሁነኛ አመላካች ነው። መንግስት መር ጭፍጨፋ የምንለውም ለዚሁ ነው። የዓለም አቀፉ ማህበረሰብም ይህንን መረጃ ሊያየው ሊያደምጠው፣ ለሚመለከተው የዓለም መንግስታትም ትኩረት አድርጎ መረጃውን እንዲያደርስ እኛም እንጠይቃለን። የዩቲዩብ ቻናላችንንም ሰብስክራይብ ብታደርጉ እንደዚህ አይነት ተደራሽ የሆኑ መረጃዎች ለዓለም አቀፉ ማህበረሰብ እንዲደርሱ ያደርጋሉ። ወደ አድማጭ ተመልካቾቻችን ይህንን ካልናችሁ ዘንዳ ወደ ሌላኛው መረጃችን ነው የምንሸጋገረው። ወደ ጎጃም በዛሬው ዕለት በዕለተ ሰንበት ሰኔ 8 ቀን የሳሙኤል አወቀ 9ኛ ክፍለ ጦር የሶማ ብርጌድ የአብይ ወራሪን ኃይል እያራወጠው ይገኛል ተብሏል። በተለይ ከደብረ ወርቅ ከተማ በቅርብ ርቀት በምትገኘው በተለምዶ ወፍና ብራጅት በተባሉ ቦታዎች ላይ ከፍተኛ ትንቅንቅ እያደረገ ስለመሆኑ የአማራ ፋኖ ብሔር ኃይል የጎጃም ቀጠና የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ በፌስቡክ የማህበራዊ ትስስር ገጹ መረጃውን አጋርቶት አግኝተነዋል። እኛም ለእናንተ አደረሰናችኋል። ውድ አድማጭ ተመልካቾቻችን በዛሬው ዕለት በሁሉም የአማራ አካባቢዎች የሚኖሩ የአውደ ግንባር መረጃዎችን ደግሞ ወደ ማታ ላይ አጠናቅረን በዝርዝር የምንነግራችሁ ነው የሚሆነው። የዛሬው መረጃችን በዚሁ ተጠናቋል። አብራችሁን ስለነበራችሁ ስላደመጣችሁንም እጅግ አድርገን ነው የምናመሰግናችሁ። ውድ አድማጭ ተመልካቾች የዩቲዩብ ቻናላችን ተደራሽ እንዲሆን ላይክ፣ ሼርና ሰብስክራይብ በማድረግ እንድትወዳጁ አክብሮታዊ ግብዣችን ነው። በአመሻሽ መረጃ ሰዓት ዳግም እስክንገናኝ ድረስ በቸር ቆዩን። ሰላም ለእናንተ።